እግዚአብሔር አምላክ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሎክ ብልት አይነገርም። ቅድም ያመጣው አባት ብለህ ያመጣው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም አዳም ያልጠየቅሆነ ትናገር። ስለ አባት ምን አላደረው ከጠየቁት ለመላእክት እንኳን ብልት ከተጠየቀው ጨረስ አምላክ ኢየሱስ ብልት አለው የለውም? አይዞ አላህ ክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥሽ አለው የለውም? መልስ አዳምጥሽ። ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ዟል አለው። ስለዚህ የመለኮት በሰውነቱ የተገለጠ ስለሆነ መለኮት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ ብልት ተብሎ አይነገርም። አታስረዳም እያልክ ነበር። ፎይ ልክ እንዳንተ አይዞህ ውሃ እየጠጣህ ነው። ውሃ በጣም ጠቃሚ ነው። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልት ታመልከዋለህ አታመልከው? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል አዳም ተረጋጋ። እንደሚናገረው አዳም እሺ፣ እሱ ይመለካል፣ ክርስቶስ ይመለካል። አንተ ግን ማታውቀውን ብልት ሊኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አንዳንድ ብልት ሊኖረው አይኖረው አታውቅም። ስለ ስርዓት ያዝ። ጥያቄው የኔ ተራ ነው እኮ ጥያቄው የኔ ተራ ነው። ስለ ስርዓት ያዝ። አሳዝነኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝነኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። እሺ አንድ አምላክ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚላልና ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ። አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ